እሷ የሉባቦር ልጅ ናት፣ እኔ የአርሲ ልጅ ነኝ። ሀገራችን በትንሹ በመኪና ራሱ 24 ሰዓት ይራራቃል። የተዋወቅነው በፌስቡክ ነው። አንድ ቀን ምድር ላይ ተገናኝተን አናቅም። ለመጀመሪያ ጊዜ እኔ ያገኘኋት አንድ ቀን ተገናኝተን ለ2 ሰዓት ተገናኝተን ፎቶ ብቻ አብረን ተነስተን ምግብ ምናምን በልተን ወደ መዳም ቤት መለስኳት። ለመጀመሪያ ጊዜ እኔና እሷ ምድር ላይ ስንገናኝ። ለሁለተኛ ጊዜ የተገናኘ ነው ግን ሻሃዳ ይዛ ቀለበት ለመግዛት ነው የተገናኘን። እዚህ ምድር ላይ አላቃትም፣ አታቀኝም። የተዋወቅነው በፌስቡክ ነው። በአካል ያገኘኋት አንድ የመጀመሪያ ቀን ተገናኝተን ፎቶ ብቻ ተነስተን ምናምን ያው መዳማን አስፈቅዳ ነው የመጣችው። ሁለተኛ ቀን ደግሞ ቀለበት ለመግዛት፣ ሶስተኛ ደግሞ የኒካ ቀን ነው፣ አራተኛ ቀን ደግሞ የሰርጋችን ቀን ነው። እኔና እሷ እዚህ ምድር ላይ የተገናኘ ነው የሰርጋችን ቀን አራተኛ ቀናችን ነው ማለት ነው። እንደዛ ተገናኘን። 170 ሰው መጣ፣ ሰርጉ ምናምን ተበላ፣ ተጠጣ፣ ተጨፈረ ምናምን። ከዛ ተጋባን። ከዛ በኋላ የተፈቀደላት 3 ቀን ስለነበር የሰርጋችን ቀን ጁምዓ ነው፣ አብረን ዋለን። ሰርጉን አሳለፍነው። ቅዳሜ ከኔ ጋር ዋለች። እሁድ ማታ ወደ መዳም ቤት መለስኳት። እሁድ ማታ እሷ ወደ መዳም ቤት መልሼ ሰኞ በጧት እኔም ወደ ራስ አልከይማ ወደ ካምፓኒ ተመለስኩ። ከዛ እሷ ወደ ስራ መልሻት በወር ቢያንስ አንድ ቀን ይፈቅዱልናል ብዬ ተስፋ አድርጌ ነበር እረፍት። አረቦች ግን እንደዛ አይነት ጭንቅ አያውቁም ታውቂያለሽ። እንደውም የሰርግ ቀን ራሱ ስለፈቀዱልን እንደ ውለታ ነው የሚቆጥሩት እንጂ ከዛ በኋላ ደግሞ እንገናኝ ምናምን እረፍት ምናምን አላሰቡም ከነጨራሻው። ከዛ ደግሞ እኛ ከአንድ ወር ቆይተን እሷም ወደ መዳም ቤት ተመልሳ ተጋብተን ማለት ነው። ከዛ በኋላ እረፍት ጠየቅናቸው። ከአንድ ወር በኋላ አልፈቀዱም። 40 ቀን ሆነን አልፈቀዱም። ከዛ በኋላ በቃ መጀመሪያም ያገናኘን አላህ ነው። ገንዘብ ባይኖርንም እንኳን ጤና አለን፣ ሰርተን ማግኘት እንችላለን። በቃ ከዚህ ቤት በህጋዊ መንገድ አስወጣሻለሁ አልኳት። እሷም እሺ አለችን። ሴትዮዋንም አናገርናት። ቢሮ እሷን ያመጡ ቢሮ ደግሞ የኒካ ቀን ሙሉ ወጪውን ችሎ ስፖንሰር የሆኑልን ቅድም ያመሰገንኳቸው እነ ሌላ ናቸው። ከዛ እሷንም አማከርኳት። እሺ አለችን። ችግር የለውም የምትሰጣቸውን ነገር ሰጥተን ትምጣ አለችን። ደስ አለኝ በጣም። በመሃል ደግሞ ኪሎል የሚባል ሬስቶራንት ተከፈተ ዱባይ ላይ። አልከፈቱም፣ ለመክፈት በቃ ኦልሬዲ ዝግጅታቸውን ጨረሱ። ተዋወቅን። አንድ ቀናና መስታወቂያ ሰራልኝ አለችኝ። እሺ ብዬ መስታወቂያ ሰራውላት ሄጄ ማለት ነው። ከራስ አልከይማ ዱባይ መጥቼ ሰራውላት ኪሎል ሬስቶራንት ማለት ነው። ካሚንግ ሶን ነው የሰራሁት ማስታወቂያ። ተከፍቷል ሳይሆን እየተከፈተ ነው እንደዚህ አይነት ቆንጆ ቤት ምናምን ብዬ ውስጥ ላይ ሄድኩ። የቪዲዮ ሰራውና ሰራውላቸው። ከዛ ጠየቁኝ የት ነው የምትሰራሉኝ? ራስ አልከይማ መስጊድ። ደሞዝ ስንት ነው? 800 ድርሃም። አሁን እኛ ስፖንሰር ብንሆንልህ ኢቃማ ትወጣለህ? አዎ በቃ ለመንግስት የሚከፈለውን ሩሱም ብቻ ትከፍላለህ፣ ለሌበር ምናምን የሚከፈለውን ክፍያ እኛ ኮታ ስላለን ቪዛ በነፃ ስራና ውጭ ላይ ወጥተህ ትሰራለህ አሉኝ። በነፃ ቪዛ ለመንግስት የሚከፈለው የሌበር ብቻ ከፍላለሁ እኔ ለአይዲ ለሜዲካል ምናምን። ሌላ ደግሞ ከኔ ትርፍ እንትን አይፈልጉም፣ ትርፍ ክፍያ ምናምን አይፈልጉም። በጣም ደስ አለኝ። መጀመሪያም እኔ ሚስቴን እረፍት ስላልሰጡን በጣም ተቀይመዋለሁ ሰዎቹን። 40 ቀን ሙሉ አልተገናኘንም። በማግስቱ ነው የጄ ካንስሌሽን የጠየቅኩት ካምፓኒ ስለሆነ ደግሞ የወንዶች ብዙም አይጨቃጨቁም። 3 ዓመት ደግሞ በጣም ዲሲፕሊን ካላቸው ሰራተኞች አንዱ ነኝ። በስርዓት ነው ስራ የምሰራ። መስጊድም ስለሆነ በቃ ስራዬን ሰራለሁ። ካምፓኒ ውስጥ ምንም አይነት ዋርኒንግ የለኝም። ካንስሌሽን እንሰጣለን አሉኝ። ካንስሌሽን ሰጡን። የአገልግሎት ደግሞ 3000 ድርሃም ሰጡን። 3 ዓመት ያገለገልኩት ማለት ነው። ከዛ በኋላ 3000 ድርሃማን ይዤ አይዲን በ5100 ድርሃም በኪሎ ላይ ስፖንሰርነት አሰራሁት። በመሃል ያው የአይዲን ፕሮሰስ እንደጀመርኩ እሷንም ከመዳም ቤት አስመጣዋት። ሳመጣት ግን ያው ስሜታዊ ሆኜ ነው ተናድጄ ምናምን እረፍት ስላልፈቀዱልን ሴትዮዋ በጣም ተናዳ ቢሮ አምጥታ 4500 ድርሃም ክፈሉኝ አለች። 4500 ደግሞ በጣም ከባድ ነው በሰዓቱ። ግን ምንም አማራጭ ስላልለን 1200 የአንድ ወር ደሞዝ አላት። የተቀረውን ብር ደግሞ የሰርጋችን ቀን ትንሽ የተወራወረልን ፍራንክ አለች። ምንም አማራጭ ስላልልኝ
1200 ደሞዟ ላይ ጨምረን 4500 ለሴትዮዋ መለሰን። ካንስሌሽን እና ፓስፖርት ተሰጣት። የት እንሂድ? አሁን ደግሞ የሰርጋችን ቀን ትንሽ የተወራወረልን ፍራንክ አለች። ምን አማራጭ ስላለልኝ 1200 ደሞዟ ላይ ጨምረን 4500 ለሴትዮዋ መለሰን። ካንስሌሽን እና ፓስፖርት ተሰጣት። የት እንሂድ? አሁን ደግሞ ቤት የለንም። ምናልፈበት ህይወት ጀመረ። ከዛ እዚህ ሀገር አመጣኝ ያልኩሽ ዘመዴ ጓደኛዬ ነው። የሰርጋችን ቀን ሚዜ ነበር። የሱ ቤት ሄደን 1 ሳምንት እሱ ጋር ቆየን። ከዛ በኋላ 1400 ድርሃም አንድ ክፍል ቤት ተከራየን። 1 ሳምንት የሱ ቤት ከቆየን በኋላ ተከራየን። እኔ ኦልሬዲ የቪዛን ፕሮሰስ ጀምሬያለሁ። ኪሎሎች ስፖንሰር ሆኖልኝ ማለት ነው። የሷ ደግሞ ካንስሌሽን 1 ወር አላት። በዛ ወር መሃል ቤት ተከራይተን መኖር ጀመረን በአዲስ። ከዛ እኔ ደግሞ ስራ ጀመርኩ። ልጆች ምናምን አመጣለሁ ምናምን በቃ ተፍተፍ ማለት ጀመርኩ። በጣም ነው የምንቀሳቀሰው። ደግሞ ሚዲያ ላይም ስለምታወቅ ስራዬን ማስተዋወቀው በሚዲያዬ ነው። በፌስቡክ ምናምን እየጻፍኩ በቲክቶክም ቪዲዮ እየሰራው ስራ የምትፈልጉ ልጆች ምናምን ኮሚሽን እየተቀበልኩ ልጆች ስራ አስገባለሁ ምናምን በቃ ተፍተፍ ማለት ጀመርኩ። ኢቃማዬን ጨረስኩ። የአቡዳቢ ኤምባሲ ሄደን እዛም ማቆሰው አለ ሼክ ሁሴን ይባላሉ። ወላሂ አላህ ጀዛቸውን ይክፈላቸው። የኒካ ወረቀት አስወጡልን። በጣም ከባድ ነበር የኒካ ወረቀት ራሱ ማውጣት። ለምን ለሚስቴ ዋይፍ ቪዛ እንድሰራላት ነው። ለዛ ነው የተፈለገው የኒካ ወረቀቱ ማለት ነው። ከዛ እሳቸው አመቻችቶልኝ ወረቀት አወጣውና ከአቡዳቢ ኤምባሲ ወደው አይዲ እንደወጣልኝ ለሷም ስፖንሰር ሆኜ ሰራውላት ወረቀቱን ማለት ነው። ዋይፍ ቪዛ ተሰራላት በኔ ስር። ኪሎሎችም ደግሞ በጣም መልካሞች ናቸው። እኔ ሪሊ እዚህ ምድር ላይ ካገኘሁት በጣም መልካም ከሚባሉ አንዱ እነሱ ናቸው። ሶየና አብዲ ይባላሉ። የሚስቴን ቪዛ እንድሰራላት ደሞዙን ከፍ አድርገው ወደ 5000 ድርሃም አደረጉልኝ። ምክንያቱም ደሞዝ ዝቅተኛ ከሆነ ለሚስቴ ስፖንሰር መሆን አትችልም፣ በራሴ ስር ማሰራት አትችልም። 5000 ድርሃም ከፍ አደረጉልኝና ደሞዙ ለሷም ቪዛ ሰራውላት፣ ለራሴም ኢቃማ አለኝ። ከዛ በኋላ መንቀሳቀስ ጀመረ። ከዛ ሰራለሁ ምን እላለሁ ተፍተፍ እላለሁ። ላይሰንስ መማር ጀመርኩ። ላይሰንስ ወሰድኩ ምናምን። በመሃል የመጀመሪያ ልጃችንም መጣ። ከዛ ልጃችን ሲመጣ ደግሞ መኪናም ተገዛ። ከዛ ቤት ወጣን። ትልቅ ጉርፈቴ ነው ሳላቱ ቤድሩም ቤት ተከራየን። ለሷም ደግሞ ቢሮ ከፈትኩላት። ልጆች ስራ የሚገቡበት ህጋዊ ቢሮ ከፈትኩላት። እኛም ሚዲያ ላይ ልጆች ስለሚያውቁን አምኖን ነው እኛ ጋር የሚመጡት። እኛም አንድም ሰው እስከዛሬ አስቀይመን ሚዲያ ላይ ወጥቶ እንደዚህ አድርጎናል ተበድለናል ያሉ ልጆች የሉም። ስራችንን እየሰራን ወደ ጥያቄሽ ልምጣልሽ። የሁለተኛ ልጃችንም ተወለደች። ከዛ በኋላ ቅድም የኤትሪ ጥያቄ ጠይቄሽኝ እኔ ደግሞ ወደ አላመለስኩት የጀመርኩትን ታሪክ መጨረስ አለብኝ ስላልኩት አንድ ቤት ተከራይተን መኖር ከጀመረን በኋላ እኛ ችግር የሚባል ነገር አይተን አናውቅም። በገንዘብ ላይ ገንዘብ፣ በሀብት ላይ ሀብት፣ በፍቅር ላይ ፍቅር። ከዛ በኋላ ልጅ አንድ ሁለተኛ ልጅም ተደገመች። ከዛ ወደ ኤትሪ ሀሳብ መጣው ማለት ነው።